ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ወድሽ ሲባባ ልጅን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማን ለኔ ይተካሻል አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደግሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። ስሙኝማ ዛሬ ላይ አንገታችንን ቀና አድርገን በኩራት እንድንሄድ ያደረገ የፈጣሪ ምሕረት ነው። ታውቃላችሁ በጣም ትንሽዬ ቆንጅዬ ልጅ ነገር ግን ልብሱ በጭቃ የተበላሸ ንፍጥ በንፍጥ የሆነ ልጅ ሰዎች መካከል ሲገኝ ማንም ሰው ሊያቅፈው ፈቃደኛ አይሆንም። ምክንያቱም ያ ልጅ ቆሽሿልና። እነዛ ሰዎች ልጁ ቆንጆ መሆኑ ሳይሆን የሚያዩት ላይ ላይ ያለውን ቆሻሻ እያዩ ይጸየፉታል። ነገር ግን እናቱ ትመጣና ከነጭቃው አቅፋው ወደ ቤት ወስዳው አጥባው ንፍጡን ከላይ ላይ ጠርጋ አዲስ ልብስን አልብሳ ስመጣ ግን ሁሉም ለማቀፍ ልጁን ለመሳም ይሻማል። አያችሁ እኛም ልክ እንደዛ ልጅ በኃጢአት የቆሸሽን ነበርን። የሰው ልጅ እንኳን ሊያቅፈን ሊጠጋን የማይፈልግ ነበርን። ነገር ግን ፈጣሪ ከነጭቃችን አቀፈን። እናም በምሕረቱ አነጻን። እናም ዛሬ ላይ ቀና ብለን እንድንሄድ አደረገን እና ታዲያ ዛሬ ላይ ያቆመን አንገታችንን ቀና አርገን እንድንሄድ ያደረገን የፈጣሪ ምሕረት አይደለም? እወዳችኋለሁ። እሲን ጃለ ተምቶት ባርበቸኬ በሄ ሰካንጅራ ታምሰኮ ነገኔ ጎቱ ነገርጋሪ ጀላለቴ አኖሱን ደንዴኔ ኢማሊኮ ጅማ ጊቤ ጉባ ኢድሩንቼ አኒ جالل شكاس نفيسنا راتو نسياني كاشوا انا باس وما جبات شي ماله قمت وكان جريت نتي فكاتي كنا بدا سكوت افتوتيا فوتو አሎት እያረክ ዝም ብሎ ተስፋ ብቻ ዋጋ የለም ታውቃለህ ዋና ጤና ካለ ጤና ዋናው ጤና ነው እጅ እግር ካለ እኔ ራሱ ወንድሜ ሙሌ ይሄ እጅ ካልሰራውበት ምንም ትንሽም ቢሆን ካልሰራውበት ነገ ይጠየቅበታለሁ ብዬ ነው የሚያምነው። ይሄንን እጅ ይዤ አላለቅስም አበደን። ይሄ ትንንሽ እግሮች ታያለ አይደለ? ብዙ ቦታ ቆሟል ህይወቱን ለመለወጥ ስድቦችን የሰው አሉባልታ ምን ተስፋ የሚያስቆርጥ ነገሮች ብዙ ሚሊዮን ላይ መሬት ላይ አለ ግን ተስፋ አለ መቁረጥ ነው። እኔ ዘበኝነት ሰርቻለሁ ታምናለህ? ዘበኛ ስንት ጊዜ ማለት ነው ሰዎች ይመጣል ለዛውም አልቤርጎ ነው የጠበቅኩት እንደ ዘበኛ ህይወቴን ለመቀየር ማለት ነው። ሳክሮ ይመጣል እውነት የገጠመኝን ነው የምነግርህ የማይመጠነኝ ስራ ሁሉ የገባውበት ህይወቴን ለማሸነፍ ተስፋ አለመቁረጥ የሰው እጅ አለመጠበቅ ነው። አሁን ሰዎች ረጃጅም ነው አይደለ? እኔ አጭር ነው። ዘበኛ ገምት እንግዲህ በር ሲከፍተው አጭር ሰው ነው ረጅም ሰው ነው የከፈተው ለኔ ቁመት ልክ ነው የከፈተው ብሎ እኔ መሬት ላይ ሳያይ ዝም ብሎ እንደዚህ በልኩ ይገባና ጀርካን መንገድ ላይ ለምንድን ነው የምታስቀምጡት ብሎ ሳኩራሉ። እሱ አሁን እንግዲህ እውነቴን ነው ጀርካን ለምን አስቀመጣችሁ? ይኸው አሁን አቱ በሪቴው ጋጭ ፈቱ አሁን ሰው ካንኳኳ ማለት ነው ልክ በር ስትከፍት ስማ አዳምጠኝ በር ስትከፍት ወደ መሬት አታይ መቼስ የኔ ልክ ሰው ነው ያንኳካ ብለው ወደ ልክ ነው የምታየው አይደለ? ልክ እኔ በር ስከፍት በቃ ረጅም ነው አንተ ለምን ቶሎ ብላ አከፍት ብሎ በቃ በጉልበቱ ገልብጦኝ ጀርካን ደግሞ ብላችሁ ጀርካን መንገድ ላይ አስቀመጣችሁ እንደ ይሉኛል። እውነቴን ነው
ወላሂ ህይወቴን ለማሸነፍ ማለት ነው። ታምር በዛም ይኸው አዳምጠኝ። በዛም ተስፋ የኔድ ምሳ ፓስታ ይሻላል ሩዝ? ፓስታ ይሻላል ሩዝ? ምሳ ምርጫ ውስጥ እንጀራ የለም። እንጀራ የለም የኔድ አውቀሽ ነው ማለት ጌታን የለም የኔድ። ፓስታ በምንድን ነው? ፓስታ በሱቆ ነው። ሩዙ ደግሞ በአትክልት። እንጀራ የለም። እንጀራ የለም የኔድ። ግን ለበኋላ ኦርደር እናደርጋለን። ለአሁን ወይ ፓስታ ወይ ሩዙን። ሩዝ በምንድን ነው? በአትክልት። እንጀራ የለም። አይ እውነት አላማኝም የኔድ። ልጠብቃ ወይ እንጀራ ሲመጣ ትጠብቃለህ እስከዛ ሰዓት? አዎ ችግር የለም። አሁን ሩዙን ወይ ፓስታውን አትበላም እኮ በእንጀራው ሲመጣ እንደዚህ በላለሁ። ይሻላል። አውቀሽ ነው ግን እንጀራ አለ ወይ? የኔ ግሙት የለም እኮ በቃ እንጀራ ሲመጣ እንደዚህ እንጀራ ፍቅር እንደዚህ ነው። ያው ከሼን ያቀራረብሻላ ጌታን የለም። በቃ አንድ ላይ እንጀራ ሲመጣ በላለሁ። ያዘልቀላችሁ ፈጣን መኪና እንደው ዘገየ ከኔስ መዲና